አይደለም ይሄ ሰው። የጤና ጥያቄ ያለበት ሰው አይደለም ይሄ ሰው። እዚህ ጋር የሆነ እግዚአብሔርን የሚፈልግበት አጀንዳ አልተጻፈም። እህቶቼ ወንድሞቼ፣ አልተጻፈም። ቆርኔሌዎስ በዚህ ምክንያት ነው እግዚአብሔርን የሚፈልገው የሚል ነገር አልተጻፈም በፍጹም። ምንድነው ግን እግዚአብሔርን ይፈልጋል። በቃ ዝም ብሎ እግዚአብሔርን ይፈልጋል። በኢየሱስም ዝም ብለን እግዚአብሔርን መፈለግ ይሆንልን። ዝም ብለን እግዚአብሔርን ራሱን መጠማት ይሆንልን። እግዚአብሔርን ለችግራችን ጊዜ ለሚደርስብን ለአንዳንድ ጊዜ እግዚአብሔርን አንፈልግ እያልኩ አይደለም። በዋናነት ግን እግዚአብሔርን ራሱን ነው መፈለግ ያለብን። በዋናነት ግን ልንፈልግ የሚገባው ራሱን እግዚአብሔርን ነው። ለምሳሌ እኔን የሆነ ነገር ስላለኝ ብትፈልጉኝ ደስ አይለኝም። እውነቱን ስነግራችሁ ደስ እንደማይለው በምን አወክ ካላችሁኝ መጀመሪያ ጽድቁና መንግስቱን ፈልጉ ብሏል ጌታ። መጀመሪያ ጽድቁና መንግስቱን ፈልጉ ሌላው ይጨመራል ብሏል። ደስ ቢለው እንደዚህ አይልም ነበር ወንድሞቼና እህቶቼ። ስለዚህ ያልጠበቀው ነገር ነው የሆነው ይሄ በዚህ ሰው ህይወት። እግዚአብሔርን እየፈለገ ሳለ እግዚአብሔር ደግሞ መልአኩን ላከለታ። እግዚአብሔር ደግሞ መልአኩን ላከለት። መልአኩም አለው ጸሎትህና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ። ኢየሱስ ክርስቶስ ጌታ ነው። ወንድሞቼ ጸንቶ በመጸለይ ጸንቶ በመቆም ነው ወደ እግዚአብሔር ፊት የኛ ነገር የሚያርገው፣ ወደ እግዚአብሔር ፊት የሚሄደው። እስቲ ንጽና፣ በጸለይ ነው ጸሎትን ንጽና። እስቲ ዛሬ ጸለየን ነገር ጥለን ከሄድን እንዴት ነው ወንድሞቼ ሆይ? እንዴት ነው የሚያርገው ጸሎታችን? እንዴት ነው መልስ የሚያገኘው? እኛ መቆየቱን ነው የምናየው፣ እኛ መዘግየቱን ነው የምናየው። አይደለም ወንድሞቼና እህቶቼ፣ እንደዛ ማየት የለብንም። ስለዚህ ምን አለው? ተሰምቶልሃል